አባት መካከል በንጹህ አባትና በንጹህ ልጅ መካከል ስላለው ግንኙነት አንደኛውን ሐሳብ ተናግረን ያቆምኩት ከዛ ነው የሚቀጥለው። ምንድነው ያልኳችሁ? ጤነኛና የተባረከ ልጅ የመጀመሪያው ምልክት አባቱን አፍቃሪ ነው። የአባትን ንብረት ፈላጊ ሳይሆን አባቱን ራሱን ፈላጊ ነው። ማስያማኮ አስከረሞዋ አኒ አኦል ወዮሶ አኖ መሚያሶ እኛ ደግሞ ወራሾች ነን። እግዚአብሔርን የወረስነው አባታችን የኛ ነው። ነሲት ወረን ነው የምን ዘዳግም 6 ከ1 እስከ 5 እና እንዲሁም ዘዳግም 11:1 በአዲስ ኪዳን ማቴዎስ 22:37 ላይ ያሉ ቁጥሮችን እንድታነቡ ነግሬያችሁ ነበር። እግዚአብሔርን መውደድ የክርስትና ሕይወት ጤናማነት ማረጋገጫ ነው። ጸሎት ቤት እግዚአብሔርን በመውደድ ለአምልኮና ለስግደት አማኞች የሚሰበሰቡበት እንጂ የክስና የንትርክ ዶሴ የሚደንበብበት ቦታ አይደለም። እግዚአብሔር ሊፈቀር ሊመለክ ይገባል። እግዚአብሔርን መውደድ አለብን። አማናን ዋይት መስዋዕት ሙጩር ኢቶኒ ነው እኮ በበል ኤዳ ኩራ ኤዶ ኢት ይመነበ ኤዶ ኢት ወለበ ኤዶ ኢት አንበዮበ ኤዶ ኢት አንበዮበ ለችመኒ ኢቶ ሁንደንም ለቢቶ አከሙ አሚት አምቀችትሉ ወን በየተን ይካሪም ፎር ውተመሽ አማ አኖኑ ውተመን ሁሩባቱ ውተመን ኡበመን ክለመን ስባተመን ቀችን እኮ እንተምስበ ፎር ውተም ቢያን ኢቶ ለበክ ኢየሱስት ይመነን ኦበይ ኡራዋራ ኡልነው አኳን ኢናያ ኪናያ አሁን በቤተ ክርስቲያን በአገልግሎት ልምድ የተካኑ በእግዚአብሔር ፊት ግን በጥላቻ የተሞሉ የተረገመ መንፈስ ያለባቸው ሰዎች ስለበዙ ቤተ ክርስቲያን የጸም መነሻና ቦታ ሆናለች። ቤተ ክርስቲያን ውስጥ የሚታየው ትርምስና ግርግር የእግዚአብሔርን ፍቅር ባቋረጡና በአገልግሎት ልምምድ ባደጉ ሰዎች ሕይወት ውስጥ የተፈጠረ ነው። ምንም አይነት አገልግሎት ከመጀመራችን በፊት እግዚአብሔርን መውደድ መማር አለብን። እግዚአብሔር ራሱን በማፍቀርና በመውደድ የማይሆነውን አገልግሎት ፈጽሞ የማይቀበል ንጹሕ አምላክ ነው። ሰዎችን የምንወድበት ፍቅር የሚመነጨው ራሱ ከእግዚአብሔር ፍቅር ውስጥ ነው። በዚህ አደጋ ምክንያት ዛሬ ቤተክርስቲያን የጎጠኞች የዘረኞችና የጠባቦች መናኸሪያ ሆናለች። እግዚአብሔርን መውደድ የመፈጠራችን ዓላማ እንጂ የሃይማኖት መዋቅር አይደለም። እግዚአብሔርን መውደድ የሕይወት ልምላሜ ምንጭ ነው። እግዚአብሔርን መውደድ ከምንም አይነት የአገልግሎት ልምምድ የላቀ የሕይወት ከፍታ ነው። እግዚአብሔርን መውደድ የንጹህ አምልኮ መገኛ ነው። አየተ ምጩር ስዋ ኦቶሶኮ ኪታኮለ ስዋ ይተመንጭ ዛሬ ሁለተኛውን ነጥቤን መናገር ፈልጋለሁ። 1-2 ጤነኛ ልጅ አባቱን ያከብራል። ትንቢተ ሚልክያስ ምዕራፍ 1 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። ደግሞ አለውን ያረፍተ ነገር ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? እግዚአብሔር ክብር ይፈልጋል። ዮሐንስ ወንጌል 15:8 ላይ እግዚአብሔር ቃል እንዲህ ይላል፣ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ምን ይላል? ይከበራል ወይም ይከብራል። ብዙ ወሬ አይደለም የሚፈልገው እግዚአብሔር፣ ብዙ ፍሬ ነው የሚፈልገው እግዚአብሔር። ብዙ ነውጥ አይደለም የሚፈልገው እግዚአብሔር፣ ብዙ ፍሬ ነው የሚፈልገው እግዚአብሔር። አሁን በቤተ ክርስቲያን አገልጋይ ሕይወት ውስጥ የታጣው በፍሬ እግዚአብሔርን የሚያከብር እንጂ የሚያወራ አይደለም። አሁን ቤተ ክርስቲያን የወረኞች የቀሽቃሾች መናኸሪያ ሆናለች። ይሄ መገለበጥ አለበት። የአክባሪዎች ቤት መሆን አለበት። እግዚአብሔር ከአገልግሎት በፊት ክብር ይፈልጋል። የኢየሱስ ክርስቶስ ትልቁ ተጋድሎ በዚህ ምድር በነበረ ጊዜ አባቱን ማክበር እንደነበረ ዮሐንስ ወንጌል ምዕራፍ 17:4 ላይ ተጽፏል። ጌታ አባቱን ያስከበረው ሕዝቡን ሞቶ በማዳን ነው። ሕይወት በመስጠት የላከውን አባቱን አክብሮታል። ያገለገለ ሁሉ አያከብረውም፣ ባገለገለም ሁሉ ላይ ጌታ አይከብርበትም። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ተብሎ ተጽፏል። ዮሐንስ 17:4 ላይ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር ምን አልኩ? አከበርኩ።
ሂዳልከኝ መጣው ተገረፍኩል ተተፋብኝ ተናኩ ተገፋው ተንገላታው ደግሞም አይቀሬውን ሞት አከበርኩ ነፍሴን ሰጥቼ አከበርኩ። ጌታ ኢየሱስን አባቱን አክባሪ ነው። ደህንነት የአዲስ ኪዳን ደህንነት የተፈጸመው አባቱን ሊያከብር በመጣው በሞተልን ልጁ በኢየሱስ ክርስቶስ በአስማችና በእልልታ አይደለም የዳን ነው። ሕይወት ፈልጓል። ደህንነት ሕይወት ይፈልጋል። ክርስትና ሃይማኖት አይደለም፣ ሕይወት ነው። ታሎ ምን ወተቀደፈ ደፈ ተከምከን ዋለንስም አያን ወረዮ ቤኬ ወረቤኬን አንጨት ቤኬን ሃይድ ቤኬን አመናት ቤኬን ወሀገር ቤኬን ወሐለት ቤኬን በበላ ኩሩሚ ጭልጉሳ አምበለበከምከን ዋለበከም ቤኬን ሄጌግለበከምከን እናንተ መቀየር አለባችሁ። እግዚአብሔር የምናገለግለው ብቻ ሳይሆን የምናከብረው አምላክ ነው። አዋድም ሀል መዋዳ ከሆነ አይደው ወደ መዋጣው እግዚአብሔር ሰውን የፈለገው ሊከብርበት ነው። እነሆ ገደነው መንጨ መደቀከሰ ዋጌጄ ሎቤል ሀራተ ዋዶዋኔ ቡበሰነ ዋዶዋኔ ሹፍሩ መነ ዋዶዋኔ ሲባሩ መነ ዋዶዋኔ ሩባትጄ ምን ከረሚቆ ሚቄኖ ጉመነ ዋዶዋኔ ሊወመዳ መሬ ማን ሄን ኢቴነ ዋዶዋኔ ሎቤ መሬ ዋዶዋኔ ለንዴ ዋዶዋኔ ቢሉል መሬ ዋዶዋኔ ይሄ አዲስ አይደለም ማውራው ታውቀው የለ ከበዩ መጥመት ከ ምን ሰበለሽለሽ ሆነ ያከበ ጎዳን መስይበ ሀገር ፍሬቤ ሀገር ተነይቤ ሱማሬቤ ወራሽጌጄቤ ዲነሲቴቤ መኪናዬቤ ሱምላሜቤ አዋዶዋኔ አጉመና ለሄቤ ፎሹሌቤ አክብሩት። እግዚአብሔርን ወጣቶች አክብሩት። እሰንጪል ማና ያዲሆም እሲ ተከምብክ መስቀራኮ ብክን ኢማሪያኮ ብክን ከነው ከተኮበ ብክን ቀቾች ከነውና አቆ አቋርም ከድቀቾሽ ያጎ ይወሻጎ ይከነው ይወሻጎ ይመነት ይወሶሻጎ ይነት ፎረናንቸን መነሻጎ ይከነው ከነውሽ ቢናጎይ ተበለመን ይመንጭልች ማየነ ኮጮሙላ አመን ሎቦቤ አንን ሎቦቤ ኢየሱስ ለገ ጌጅቤ መጣፍ ተማራ ጌጅቤ ለቸመዳ ጌጅቤ ኦስ ለልሊነው ገናሞይስ ያትም ከጃ ላቻ ያገቶ በሰማነት ከይከደከሙል በየሙሉ ከደከምበስ ይቦንጎን ከደከምበስ አንገንገ መጣማ ተቃ ስንታይ ዘፈንንም ከጅንም ከደከምበስ ሸይጣን ከጀም ከደከምበስ ኩሊ ነው ያነን ይመኔ ኡሊ ያነን ዋወሽ መንሽ ያነን መጻበሽ ብልጽግናሽ ያነን ፖለቲኪ ዋ ያነን ለመነሽ ዋወሽ ያነን ደስዋወሱ አሜን። ስለዚህ አክብሩት እግዚአብሔርን ከበጣለው ምን ዋለው ሰው መንበ አምጉሩባ ሱንቃ መሮላን ቤ ምን ሶስ ቤ ሻይ ምን ሽረከም ሻይ ምን ቤዶ ከይዋራ ደፈደፎ ጠብጠቦ አሁን በቤተ ክርስቲያን በድንግልና በክብር ንጽህና የሚያገቡ ሴቶች አሉ። ታና ሜርቢን ነው ማረበ ለሜር እንግዲህ ኦነ ባዋት ሜር ኦነ ቦጃጁ ሜር እንግዲህ ለራጎ ማሮ እንግዲህ ዋውንድሮና ከመን ፕሮግራም በኮንሳሽ ቢያ አዝማች ዘመሲሶ ቢያ ሆን እንደምትኮ በጣም ቢነዋል ከበጣለው ምን ሄድ ያቆና መሆን የለበትም። ለስዋ ዋዳ ነው ዋይናሞ መናይ ኒወሮን እኮ ሀዲጃራ ነው ዋያና ከሰሜ ዋሎንሴ ዋመዴ ዋይኔ ዋኩሉ አጌ ዋፈግቢ ይተፍትቴ ይትምነነ ይትኪነ ሎኮ ይተለኪኖ ከም አመላከ ቱራ አመላከ ዶክዶን ኮንፈረንስ ሀርዴውስ ይታወበን መርኩኝ ወሶለን ዋርኩኝ በለለ ኤዶ አንታራ ከከምበስ በተለይ የጽንስ ያለባችሁ ከበይ ሀራትን አጎየ ነው ጮምጭ ጽንስ ያለባችሁ ቱንገፈከነ ሰከምከ አሁን የማውራው የዲኖሚኔሽን ጉዳይ አይደለም፣ የህይወት ጉዳይ ነው። አይጣሎት ምን እንሰዋለን አየደም ወደ አይበየንም ይጠዩ ቆጥ በጣም ትተው ዓለም መንጭክተው ዓለም ብለን መንቀተና መንጭክተው እሱ ተጨማሪ ነገር ንገተና በጣም ትተው እሱ ተጨማሪ ነገር ነው። ከቆጨመም ዱሃይን አጋዥ ነው እሱ ማንንካ በጣም ዋለም ብለን አጨብጭቡለት። ዋለም ብለን የእግዚአብሔርን ክብር ነው የምናስተጋባው። ነስ የምንም ዋለም ብለን ጌጃ ይቆይ እንቶም ለወፍረኩም ለብኩም ሀቢል ለኩም የቆየም ማንነትኩም ሰብኩም ነሰና ከውል መለው መኳለም ብለን አሜን።
ዋሎንሴ ከጀለብ ተቆጤ ቸለብ አንድ ሶስት ጤነኛና ትክክለኛ ልጅ ለአባቱ ታዛዥ ነው። ምሳሌ 4:3 እና 4 ቁጥርን አብረን እናነባለን። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር፣ ያስተምረኝም ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ትእዛዜን ጠብቅ፣ ከዚያስ በሕይወትም ትኖራለህ። የእስራኤላውያን በሕይወት መኖር የተመሰረተው በእግዚአብሔር ትእዛዝ ነው። ትእዛዙን ሲያከብሩ በሕይወት ይኖራሉ። መታዘዝ ሲያቆሙ ደግሞ እየተዋረዱ በቁማቸው እየሞቱ ይሄዳሉ። የጤነኛ አማኝ ተቀዳሚ የሕይወት ተግባር አገልግሎት ሳይሆን መታዘዝ ነው። የዳነ አማኝ የመጀመሪያ አገልግሎት እግዚአብሔርን ሰምቶ መታዘዝ እንጂ መንደፋደፍ አይደለም። አንደኛ ሳሙኤል ምዕራፍ 15:22 ላይ እግዚአብሔር ቃል እንዲህ ይላል፣ ሳሙኤልም በአሁኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? ጥያቄ ነው። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ዲራ ቢአኮሉ ዋይንንጫይሚ ዲራ ጌጃኮ ግሬች ዲራ ዋይንንጫይሚ ኤክትሚ ኢጃጀምም ዋሊረሞ ሀኔ ኢጃጀሞ በመንፎረን ዋሊረሞ ዮቴዮ ሮሜ 5:19 ላይ እግዚአብሔር ቃል እንዲህ ይላል፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አልታዘዝ ባዩ ማን ነው? አሮጌ አዳም። ታዛዡስ አዲሱ አዳም። የሰው ልጅ መጀመሪያ አባት የሆነው አዳም በኃጢአት ምክንያት ባለመታዘዝ ምድርን ሲያኮላሽና ሲያበላሽ፣ አዲሱ አዳም የናዝሬቱ መልካም በመታዘዝ የሁሉንም ሕይወት ዋጅተዋል። የአዲስ ኪዳን ቀለበት የተሰራው በመታዘዝ ነው። ጌታ ኢየሱስ በመስቀል ላይ ዘምሮ አይደለም ያዳነን፣ እስከ ሞት ታዞ ነው፣ እስከ ሞት ታግሶ ነው። ዕብራውያን 12 ላይ በመስቀል ላይ ታግሶ ወለደን ነው የሚለው። በመስቀል ላይ አሸብሽቦ ወለደን አይደለም የሚለው። በመስቀል ላይ ድራማ ሰርቶ አይደለም የሚለው። በፊልም አይደለም ሄዳን ነው፣ በድራማ አይደለም፣ በላይፍ ነው፣ በህይወት ነው። ስለዚህ መታዘዝ አለባችሁ። መታመንቱ ምቸዋደን መራሟን ነው መጣሚን ክራኮኩ ከበልዱ ምች ለቦዱ ምች ብክን ክንውን ክሮም ሀገረ ደናም ለንሽ ዋጣ ዘመሮማን ለገ ሁንደነ ፉጩ ይዘመተሙል ከነነ ተቀፍዱ ነው ለምን ኮልንም እንዲድለው ቀጣ ብንጅ ድሎል ዋራከ እንገበደከ ኢቤቶ ፓስተር ሞይ ኦለንት ጭለንት ቸትያኮ ማይሶ ጫውታ ሞይ ክሮም ለወቆኮ ሞማ ይመነፈ ፎርፍሮ ቀደበላንተሙል ማማ ቡነፈለ ማሰባው ተተተክዲከ ሞኪያኮ ከበካውሮ ሜዮ አማናቂ ጎቤ አማን ቡነፈሎቤ እንትን ይላል ሽታይ በላሻል ዶዶራንተን አላስነካም ጫውተከ ኪነድም አቸድም ጫውተካ አቸድም ሎንስተካ አቸነ ሰፍተተው እስከተ ረከደን ተታርም ዋቸ መሪ ቢታካይ ንገስ እስሊ ሰቋረ ጎኑም ድም ከፈረ ቢንበስድማኮ መቶበይ ደውለከሙ እስሊ ሰቋረ ከበደም ጀብተ ጎሳሰከ ከዩም በየና ይበከሙ የቀለበቢስ ትውልድ ነው ጭንቅላቱ የተነቀለ ተሶበዮ በጋን ሄው በዮ ገሮ በዮ ለኦበን በበላው ቢያን ተበላ በጋን ኢታጂን ሰልጨላው ካለ ታከመ በጋን ታሪክ አያቅም የብክነ ከመነስ አደጋ ይሽምጋ ይቦ ሞላው በብክነ ተወለደ በላ አደገ በቃ አለቀ ልብስ ለበሰ ይራመደ በጣም ገራሚ ትውልድ እኮ ማዝመታ ይወመለኮ ማዝመት አምባሜረን ጉሊታ ከሜረ መርካለ ማስቲካ ሱሜሳ ነጠላጫ መታከው መነሰተ አሳፋሪ እኮ ነው ጋስለንዴት ይሆበኔ ማተሙ ዘመናዊነን በቃ ዘመናዊነን ዘመናዊነትሽን በፊዚክስ እና በኬሚስትሪ ያሳይ። ዘመናዊነት አይደለም ይሄ እብደትም መታዘዝ ክብር ነው። እሺ ገታከ የሚረ 1:19 ላይ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ካለ በኋላ 20 ላይ ግን መልካም ያልሆነ ነገር ነው የሚናገረው። እምቢ ብትሉ ግን ብታምጹም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯል። የነብዩ አፍ አይደለም፣ የእግዚአብሔር አፍ። ዘዳግም 13:4 ላይ አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ምን በሉ ተጣበቁ፣
ትእዛዙንም ጠብቁ የሚል ያደርጋል። እስኪ ቀኝ እጃችሁን ከፍ አድርጉና እታዘዛለሁ በሉ። አሜን። አንዱ ተመነ ካሚና ምን ሰቀምች ብክን ለሶም በየማየው መለበሰካ አባዩ አዩ ተመተከነ ሰከማ ምን መለ ሃኖ ለንድሽ ምኔ ታቆሪ ዋታይ ከባ ከይዮ ሱንድ ልኮየነ ከይሆን ፊያ ቃወራኳ ምን ሰከስ መትመት ከለው ለጳኳን መትመት ቡር ለጳኳን መትመት ዘይት ለጳኳን መትመት አይለ ጳኳን መዳያኳን ከበይ ወንድ መሸበሸበዋን ምን ችግር አለ? በቃ ስታይል ሰው አረኳን ምንነ ተዲዮ ቢያን ተበቻተሙተን ለምስልከይ ግዲን ሰከማ ግዲን ሰለንተንተ አይታወቅ ማንነው ነው እኮ ምን ነው እኮ ሰው ያለው ቤት ነው። ከተናው ምን ጀግመጣ ማን ነው እኮ ምንነት ይለ እደከውጨያ ደናም ሰተቆሽ ለምብጭ ዋነው ቤት እኮ ጋር አኖ ኮነን ማጥማት ሞልዱ ምጭ ሞለጥን ሰው ማጋበ ጎሳሶ ለማን በይቶ ሰመት ሰው ድትማን ምን ነገጫለና ከበከበየ ድናመት ያ በቃ ፈልሻው ኦሶ ምን መረኮታይ ይቀም ጀመነ ነው ለምን ደካ ቤዛ ያቀም ታቻ ያቀም መሰረት ያቀም ወሮመን እኔ ሞክታችኋለሁ። አሸናፊ ሐሳብ ካላችሁ ነውና ሞክቱ። ማን ይወቀ ወርነ ደናም እንደሽ ከወሬ ማይለቆ በምን ታውቃለህ? ለብምነ ሰነነ እልነ ሱምነ የቡርነ ቻፕስቲክ ሻዶን ቀየመ በጦ አራት ወር በጦ ቡበሳ ነው ማይጥለባ ፍሮ ደናም ካለ ገኑ አደናም መታዘዝ የውስጥ ቁንጅና ነው። አሁን በቤተ ክርስቲያን የጠፋው ማን ነው? ታዛዥ ማን ወጫማ አጥካን ንሷል ወይስ ጦቄና ነው ዘመረ ከማረ እንኳን አፋ ተበለዋል ከበዋፋ ዋበ የፋወራ ነው ወይ በከማዮበን ሐቂቃ ከማዮበን አዋዳና ከማዮበን ልማት ወንዶና ከማዮበን በቃ ኮይለ በቸዳ ዘመር ይሄ አባዜ ለከፋቸው ስንታል ሙሉ ወዮበን መታዘዝ አምልኮ ነው። ወርሺፕ ነው ብራዘር። መታዘዝ ህይወት ነው። ጦስ መተቃ ለንድጭ ይተከለ ቢልን ለማርያም ኪኑ ይተከሙ ሙሉ ወየው ጡራንቃ ኢሌ ሆሮል ወዳ እከነ ይተከሙ ሁልቻ ፎቶና ኪኑ ይተከሙ ኦኬን ምን ገሶ በበከን ምን መተቃ ምን ሞለ አመን ያጀም ተማን ለወባይ ወድ ተማን አንሻል ተማን መታ የነባይ ቤት ወይ መታ የቤት ወይ መታ መቀለበየ ወይ ለማንኒ እድከምላ ሶሲተን ኦሲየንተ ነው ቀተበን ይለገም ቼካ እምሶ ሙለ ዋራ የምንተቸው ተመሰው ሞይንተ ነው አራርቃው ላይ ሊሆን ይችላል። ካመን መልሶ ለን ሰው ከወገብ በታች በክቷል። ከየዲያ ዘመረው ሰየ ምን መንቡሃ መታዘዝ ያልታከለበት ህይወት ከንቱና ተልካሻ ነው። የምጠቀማችሁ ለእናንተ ይሄ ነው። ከመኪናው አሰከሙ ተሻገራለን ማን ነው ተሻገርቱ ከየም ፈየክ ቢያት ደቡብ ተሻገተ ከመሰከሙና ከበደቡ ማን ጉሎላ ኒቦከከነ መቤት ነው ሞኪ ቆቀም ያቆይ የታከን ነማን ቤታለ ሻሮላ ነማን ጉሎላ ዋዳን ጉሎ በቾላ አዋዳን ለንት ብላሻው አዋዳን ነኝ ተቆሪ መናራይ ከየቀዶኮ መጀመሪያ መታዘዝን ተማሩ። ጨልፈ ይመየው መታዘዝን ተማሩ። ፈየውም በመን ማቴው ቆጣለ በናን ኩኬን ቸልፈ ተከም ሀቡላ ኩኬን ሀጃ ኩኬን ነው ወረውሩ ባት ቤኬ አቮካዶ ሞላ ቆይ ጣምሹ ቢያመን እስሞለ ዲዮ ኤን ሙትቲዮ ይተከም ሲያለሱና ኤድ በራሱ ሳይንስ ሞቷል ነው የሚለው። አቮካዶን ለየው አመነ ነው መኮ ለበለኔ ነው መኮ ኤት ቁንጩራ ሀገር ደበሱ ኮይም ከማን ለያሞ ይተከም መስሄመን ከበከወረ ይተከሙ ይው ሁንደም ሐቅስ ከሶነ እንግሊዝ አይተከም ሶም ሰከም አረገመዋነ የአባቶቻቸውን አንጀት የሚበሉ የወላጆቻቸውን ልብ የሚሰብሩ በልብ ውስጥ የሚኖሩና የማይጠፉ ጉልበተኞች ሳይሆኑ ታዛዦች ናቸው። አሙን ጎደ ቢቶቀች መላየ ቆጠረኒ እጃጀሞሃል
ኢጃጀሞሃን መታ መቲ ፋኮ ቤት ምንንጡማ ሊሃ ቀጠለክሽ ቤት ሊሃ አዋደን መራሞ በየን ሚኖስ ሆንሱ ለኮማት መገታ ኮይ ሰደንት ደሞ የሚገርማችሁ ኢልምቾ ለኮ ለቆ ከነም ደሞ ሆረ ለበሰሎጋ መት እደቾን ዋያ ሰከጉም ሰከበ ላይ ሆቤ ቀጥ ቃም kiደከሙን ለቆይ ማይሶካይ ኪንንም ገቱቂ ሄች ማይሶካይ ኢምንዲ ሆኮ ኢምን ሲጎኮ አኑ ወሶሞ አይከመል አኑ ግን ቀጳ መዳማ አዋዳ ኪያመለሶ ዋምበየው ሰኳ ማይናት ከበጣ መንጠቁማ ሆንሶ ሰየን ኪኒ yokoኮ መተየን ይዋመስኮ ሰደንቶ መሳኮ ተረደ እኮ ቤታኮ አደ ፈየ መጥቹ ፈየ መርኮ ኦ ሸይጣን መዶከን ላይ ማዮበነ ፈየና ለሃታው ኦዱ መኮለ ሆበነ ስለቱራኪ ወባን ገታሙት ዱስ ኮሎ አረም ለዮ ፈየነ ሳጠይቁም ግራግ ጠቁ ተከበ ቀበሌንም ከፈየበ ሞሎንም ፈየበ አንታራን ተለ ወማዩ ፈየማን ደዋ ፌሮል ከኬና መፈታኪ እንደ ሆፈይራ ገተጋታ ስለዚህ ታዘዙ የሰውን አንጀትና ልብ የሚበሉ ታዛዦች ናቸው አምጎደቢ ለታከመ ነብይ ሎቤ ኦክ ምን ይሄ ኩሳም ሀቢል ለተኩሳም ሁርማት ትኩይም አጠቀ ገጣ ፉራ ጠረጴዛ ሁርማት ተነመነ ይተደከሙ ለሃት መነት ይረከሙ ሂንክ እጃጀሞኮ አመንዱክ ሶኮ ቀጣን ሾኮ ሻሻን ሾኮ ይዩማ ስባቶ ተዮኮ ሳሞን ቤዳይነ ዮኮ ካማ ነው ሰደቀከሙ በጋና መደለም ተደቀከሙ ይተከሙ በጋና ስባቶ ተደቀከሙ አብተከም ዋተከም ወፍተከም አቡልተከም ታመጨፈከም ፕሮር ቢሳይ ፊት ይደዘልከ ወደዛ አሜሪካኔ ዋታቶ ሾይ አሁን ደግሞ ጨዋታው ተቀይሯል እኮ ግን ወለ አቆየነ ከበሻዋን ጎዳ ኑርባቲ ዋስ በቱርባቲ እንጀራ ግን አጎበ በከነክሮም ከበኪኑ ምን ዋስ በቱርባቲ ለበሰኮ ወርቄ ነው የሚባለው ሸዋተ ያለ ዋስ ቡሻል ጣፊ ጎዳን ምናገ ከማ ዋሳ ይተከሙ ወጥሽ ምናገ ከማ እንጀራ ይተከሙ ኪኖ ማይተከሙ ትይደሳ በሞላ ሲዳ ወላ ይታ ሆኖ ወጥም ሱሪያ መጣ ፍራታ ዋት ተወራ የበነ በጋና አውጣ ነው ተይተሱም ካውን ነብሊስ አከዋን ነው ለማን ገናማ ጃም ከማ ለዮ በይተቱ ልክነና እኔ ትክክለኛ ጥናትም ተደርጓል ብዬ አላስብም። የሚጠየው ባይ በጋን ምን ነው ያ ከበተማ ዲዮለን ዋር መስዋን ይመት እቶት ቀራር ያስመሰ ተማሩ ማን እንደም መታዘዝ የጨዋ ልጅ መለኪያ ነው። መልክ አይደለም መታዘዝ ማን እንዳሳደገን ማሳያ ነው። ኢጃጀንተም ለንድጅ ኢጃጀሞ ቤት ሙአኮላ ማየከም ለበሰቃ ሂንኪዶ ነጦጦል በን ሊሳኮክ ለንድጆቴ እበትበቶ ሙአከማረ ሂንኪዶ ሾል ያለበኒ ቀረማኮ ቤቱ አላማን መቶል ማን ማየው ለበሰቃ ኪበሽሽኩሬ ከስኩሮሞ ዮ አትኮይስን ኪበሽሽኩሮሞ ማነሶ በለበዋን ያከምክ መታዘዝ የጨቅላነት ዘመን የጥሩ መሰረት የጥሩ ቤዝ ማሳያና ውጤት ነው። ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ፈቀቅላል ነው የሚለው ከሱ አይልም። ምሳሌ 22:6 ላይ የቤዝ ውጤት ነው። ጋጋባሙ ከማን በብክነት 1:4 እውነተኛ ልጅ በአባቱ ከነገና ይገሰጻል። የማይገሰጽ ልጅ በመጽሐፍ ቅዱስ ድቃላ ነው። ምሳሌ 4:1 ላይ እንደዚህ ይላል፣ እናንተ ልጆች የአባትን ተግሳጽ ስሙ ማስተዋልንም ታውቁ ዘንድ አድምጡ። ዕብራውያን 12:8 ላይ እንደዚህ ይላል፣ ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ድቃላዎች እንጂ ልጆች አይደላችሁ። በልጅና በድቃላ ልጅ መካከል ያለው የአባት አለመኖር ሳይሆን ከአባት ጋር አለማደግ ነው። ድቃላ አይኖም መንንም ምን ቀረሙ ካንንም ለምን ማንሆነ ነው አፈጨ ቀረሞች ይሉ በየነ አነናትማ ድቃልስ ሲቆማ 1 ሚሊዮን ነው አላኦቢያ አራት ቦር ላይ አኳል አራት ላይ አኳል ለመጀመሪያ ጊዜ እኮ እና አማዱ መከም ዱንጀ በአለም የጀመረው እኮ ከአባትና ከእናት ያላደጉ ልጆች ናቸው። ከበያኔ አይም አማና ደሞ እናት አባት አቀዱ መከም ዱንጀ አረኮ አመኔ አንኔ ሊዩ በዱርዮስ ነው። ልዩነቱ ምንድነው? ይሄም አባት አለው ያም አባት አለው።
ቀራቂያ አና እንደመራኳል ውድድር እንደመራኳል ባልዳጋኳል ወደ መሳኳል መነሻኳል ምንነማይ ማንን ኩተማይ እስለቀመን ኩተን ቀጥቆማ ቀጥቶ እስከት ሱምን መኮበያ አና እንገዳ ይሆን ልቆ አንቤ እብከ ነው ይኖር ቢቃል ማየም ያልተቀጣ ነው ኪየና መገና ከማ አንለኦበ ኪየነዋ መገና ከማ አንዋለኦበ ኢትም ሄይም እደይም ሹመም ማለት ቤተ ክርስቲያንም ዘንድሮ በእንዲህ አይነት ወሮበሎች ተሞልታለች። ዋይ ብሉይ ኪዳን እንደወለ ኤዶ ቀራንች ድምቻ ጎቤ ስኖራኳን ዘዳግም 23:2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገባ የተከለከለ ነው። ስለዚህ ያልተገሰጸ ልጅ ምንድነው? ዲቃላ ነው። ሻኮ ቤቀች ሹፍራ ያልተቀጣ አይረባም። ሄሎ ካመረን ሁንድም መተይጃ ጀሞ ህናኖ ጮም ተምችና ቆጳኔው ለቆጳነው ሃንቂው ለሃንቃ አይለ ክርስትና ብርሃን ስለሆነ አን ገኖ ኦሶ ካመነ ሰምታችኋል። በእናንተ አካባቢ ትምህርት ውጤት ልከዮ ትምህርት ምን መልሶላ እተሸቅስ ጉልቶላ ወጨይ ገበኪ ጉዶዮ ኡም ሳንቲም ምን በጉልታቶ ትምህርት ነው ውጤት ልኮዮ አርጉስ አቃ አብሰከማስ ግን ዋማዮ ሆሬ አኒ አንጉ ሸማ አብሱተና ማዮ ከበተበት አጫዋ ተከብሰቡት ማይሞት አዋደነቲ አንኖም ዶክተር ሲል ገባዱት ወዮና አኖይ ፎርን መጣ ምንም ጭጭ ዝም ነው። በጣም አስፈሪ ትውልድ ነው። ቀራኩቃቸው በርተከም ቤዶሊ ዋገትስ አሜን አሜን ዋገትስ ገባይ ወሽቸው መመመሉ ቆቆማ ማን ትምርተን ቶሚ ሆንሴ በሙኩላ ቆቆማ ማን ገራማ አልጎሮ አገሞ ደዋ ማሰው እሽንም ለተፈሙ ይቶ አይዋ የውሴ እሽንመስ ጆራሞ ቤስ በደራማ ያካሊ ስሙ ወደሚ እንደ ጣብጣባማ ተበችው ሙለስ ዋሱ ሚካኤል ወሲ ቀመረ ሎየ ኦካቹ ይህን ገነሜነን ወነደ በበል ኩጎቶ እንኒ አምበራላ ሽንሽሞ እንኒ ሹማን ሹሞ እንኒ ሀቢላው ሞ እንኒ ወርባት ተስሞ እንኒ ቃፖ ሞ እንኒ አዋድን መሬን ሱፍ የዳመኪ አማ አምበራልነም ኦራችቢ ሱካቢ ሶናይ ቀቾ ሞ እንኒ ይደበራ ይንደበችዋ ኦኪን ተሙጎ ሳይኳት ኪዩማና ኪየንና ዋካ ከማረቅመን ስለዚህ ተገሰጹ። እሺ ማንን ነው የምንገስጸው? 1:4 ማንን ነው የምንገስጸው? ያለ ስርዓት የሚሄዱትን አንደኛ ተሰሎንቄ ምዕራፍ 5:14 ዝም ብለን አይደለም የምንገስጸው። አርጋባኪ ነው ሻቆሞክ በምክንያት ዝም ይያልግስ በምክንያት ከሆነ ሻቃ ከመን ቁጥር ይበላ ያውቁ በጣም ብዙ ያለ ስርዓት የሚሄዱትን አዲሱ ትርጉም መደበኛው ትርጉም ያለ ስርዓት የሚሄዱትን ይላል። አዲሱ መደበኛ ትርጉም ግን ምን እንደሚል ታውቃላችሁ? ያንኑ ቃል ስራ ፈቶችን ገስጹ ነው የሚለው። የበገን መቆጨ ማቆለ በሰቃ ኢየሱስ ክርስቶስ ዋልብክን ጳውሎስ ተማሱ ትምህርታ ቦቅሰማ አማ ኢየሱስ አብሰማ ዋሪናት ማይሰው ለቡለከሞ ማይሰው ተደረከሞ ማይሰው ተማረከሞ አመናኑ እንደማያቆለ በሰቃ ማን ምን ፉናን መሸራኩ አመን በጥማ ሰባቂ ትማለው ሳን ጳውሎስ በከነተ ኤኬንን ሁሩማቱ ውተቆቴ ቱሲሴ ሙልገተሞና ኪን ምን ዋራማ ሁሉም ጡፌ ጡማይ ተቆቴ አንጉ ውተቆቴ ማይና በጦንጅታ ዶለም መናን ወሸን በጋገመና ስራ ፈቶች እስኪ ድምጻቸውን ከፍ አድርጉና ስራ ፈት በሉ። ስራ ፈት አመንዝራ ነው። ስራ ፈት ዘዋሪ ነው። ከበአዩ ሁለን እኮ ገፌ ነው ራቆ ስራ ፈታይ ሰው በፊዚክስ ቢዚ ቢሆን እኮ ለማመንዘር እንኳን እኮ ጊዜ ያጥራዋል። ከበፈረኝ ዋበዳተ ይሆነ እንደኛ ለክስክስ ማይሆነው አንደኛው ኮምፒውተር ይሰራል፣ አንደኛው መኪና ይሰራል፣ አንደኛው አይሮፕላን ይሰራል፣ አንደኛው የአይሮፕላን ተቀያሪ እቃ ይሰራል፣ አንደኛው ማርስ ላይ የሆነ ነገር ያጠናል፣ አንደኛው ለአፍሪካውያን የሆነ መላ ለመፍጠር ይታገላል፣ አንደኛው የሆነ ዩኒቨርሲቲ ላይ ምርምር ያደርጋል። ነብዩና ኢቱክ ጎዱክ ሱሪያቸውን የማክሱክ ኦታኬም ሃኖ ይተወሰለው ምን ነው
በጣም አሳፋሪ አይደል? ሚውለን በጦሜው እስኪ ከአማኝ ሰባት እኮ የገበሬ ልጆች አይደላችሁ? ምን በጦሜው ኢቶሜው ስራ ፈት የበዛበት ዘመን እኮ በጦ አና የፈረደበት ወይም አንድ ከቤተሰብ አንድ ልጅ ይኖራል ኢቶዋይ ለመረ ለሆንስቶም ኢቶዋም መናይ ለማት ከዶገለት ለሳ ካመነው ሲንጀር ኩሉ ዳውማ ጎማ ቀየረ ከመን ይላል በጦመን ኦራሽ ደየዋን ብቅድሊ ሶበን ወአመዳትን ይነው ንየን ካንጊዱ ቆይ ካንጊ ወአመደከም እኮ አራሳ ሁንደማ በተከም ከን ከበየ ሁሩባት ቀስድሎይ ካመነው ሰ በጣላው በበከን ባልቀጣ ድሎ ደረቡካኒ ለሜዳ አከበ ማይነ በላተኛ ነው ስራ ፈት ሁሉቴሴ ባጃጅ አለ መብላት ሁሉቴሴ መኪና አለ መብላት አኖ በሊ ዋራኮል ማዮ ቢቴሰ ከባጃጅ አለ ማይሰን መትገብኔ ላራሽ መትገብኔ ቀዳል ለመዳ እሄድ ማርኩይ ማንም ይስካነ kidarኩይ ይሰን ማኪያቶ አወኩ ኮሮርዶ አኮ እገን እንደገባ ማን ያከሙ ስራ ፈት እስከ ስራ ፈት በል ስራ ፈት እደች ኦንሲ ብለን ቦርግን 300 የለው ይሰከታም ጫማሰሽ ብለን ይሰነ ይቀም በከንደ ተጠራጥሩ አንዴን ሰበው ከጤነኛ መደብ ነው ብያላስብ ስራ ፈት ሰው ከአቅም በላይ የሆነ ነገር ማድረግ ከጀመረ ወይ ይሰርቃል ወይ አካሉን ይሸጣል። ከየትም አያመጣማ። ጊዜን የማያውቅ የጊዜን ነገር ለመጠቀም የሚያፍር አማን ማኩብ አማን ሰልባ ኢተሬ ተቻለ ተማቢው አሬቾዶ ማቶ ሶኪነ በከን ቢያን አንደራቱ ለት ማን ነው የምንገስጸው? ኃጢአተኛ አንደኛ ዮሐንስ ምዕራፍ 3:4 ላይ እግዚአብሔር ቃል እንዲህ ይላል፣ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአትም ምንድነው? አመፅ ነው። አመፅ ማለት እግዚአብሔር የሚለውን አለማድረግና የሚለውን አለማድረግና የማይለውን ማድረግ ነው። ተቃራኒ መንፈስ ነው። አንደኛ ዮሐንስ 3:8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና። አንደኛ ዮሐንስ 3:6 በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም የሚለው ዋላው መንባቴል በጦዮት ዋሰገር። ታዲያ ለምንድን ነው የምንገስጸው? ዓላማ አለን። አንደኛ አጥፊው ለእግዚአብሔር ገንዘብ እንዲሆን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር ከ11 እስከ 15 ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት ነው የሚለው። ለማውገዝ አይደለም ስራ ፈቶችን የምንገስጸው፣ ገንዘብ እንዲሆኑ ነው። ተግሳጽ ውዝግት፣ ማጥፋት፣ ማስወገድ ሳይሆን መመለስ፣ ማስተማርና መግራት ነው። ተግሳጽ ኃጢአተኛው ተሸማቆ እንዲጠፋ ሳይሆን ወደ ጌታ ቤት ተመልሶ የጣለውን ጸጋ አንስቶ እንዲያንሰራራ ታስቦ የሚሰራ የህይወት የቤት ስራ ነው። ተግሳጽ ምን ጥቅም አለው? ፈጠን ብዬ ቁም ነገር ልንገራችሁ። ተግሳጽ የመጀመሪያ ከወርቅና ከብር ይበልጣል። ምሳሌ 8:10 ወደን በጥቃለን ሰተይም ሻቀከመን ከነወሲደው። ሁለተኛ ተግሳጽ ያሳድጋል። ሁለተኛ ሳሙኤል 22:36። ሶስተኛ ያስተምራል። መዝሙር 18:35። አራተኛ ተግሳጽ ህይወት ነው። ምሳሌ 4:13 ምሳሌ 6:23። ለድገም አንደኛ ተግሳጽ ከብርና ከወርቅ ይበልጣል። ምሳሌ 8:10። ሁለተኛ ተግሳጽ ያሳድጋል። ሁለተኛ ሳሙኤል 22:36። ፈጠን በሉ። ተግሳጽ አስተማሪ ነው። መዝሙር 18:35። ሁለተኛ ያልኳችሁ ሁለተኛ ሳሙኤል 22:36። ሶስተኛ አስተማሪ ነው። መዝሙር 18:35። አራተኛ ህይወት ነው ተግሳጽ። ምሳሌ 4:13 ምሳሌ 6:23 ምሳሌ 6:23። አምስተኛ ባለ አእምሮ ያደርጋል። ምሳሌ 13:1። ተግሳጽ ማይቀበል ልጅ አእምሮ ልል ነው፣ አእምሮ ፈት ነው፣ አእምሮ ባዶ ነው። ባለ አእምሮ የሚያደርገው ተግሳጽ ነው። ስገከል ሰከመው ሲድበዮ ኢታሊዮ ለመመነን ሀገር ተነካረም ወረር
ቀቁል። ስድስተኛ ተግሳጽ ያስከብራል። ባይዘው ያስከብራል። የሚገሰጹ ሰዎች ሳያውቁ ወደ ክብር ያድጋሉ። ምሳሌ 13:18። ሰባተኛ ተግሳጽ ጠቢብ ያደርጋል፣ ዊዝደም ይሰጣል። ምሳሌ 19:20። የመጨረሻ ስምንተኛ ተግሳጽ ከሰነፎች ዜማ ይሻላል። መክብብ 7:5። 1:5 ትክክለኛ ልጅ ያድጋል። ትክክለኛ ልጅ ያድጋል። ወላጅ ከአገልግሎት ይልቅ በሚያድግ ልጅ በጣም ደስ ይለዋል። ባለበት የሚሄድ ልጅ የለምና እየቆየ የሚያድግ ልጅ በሽተኛ ነው። መጥመጦስ ወላ ኢትኩይ አድገሮስ ኢትኩይ ጭጎስ ኢትኩይ ውጮስ ያማማ አጉማን ነው እንደማየው ከቤቶ መዳዮኮ ጎደባ ማጠባ ኮሎ መዳዮ ደሞ ኤዶስ ኢታጎበን ለምን ጀራ ይቶ እልኩ የመረው ጊስ ኪዮበን ኢንሲ በሽላተቂው ኢልሙ ረባኳል ያን ወጮበን ሰውትቀው ትምርት አጎበን ኢትመነ ሁርባትን ጫከባሪ ሆ ኢትፎርበቱ ኤዶ ቀቺክ ንዋዳባው ቀቾሩ ኮከመኒ ዋ ኤዶ ሶራኮ ለሆራኮ ከመ ዩሸት ሰኮተከም መታ ዋንዴ መላሙ በየን ኦስዊታና ዋውንቱን ሙይ መት አማ ከይቤትችና ለምስተከዋውን ተሄይቶ ማይንማ ሁርባት ለጊደበለው በኔ ኤዶሶ ጋስመን አንሽ ቤዶልን ቃንዶልን ዱንች ማረቀረሞ ስትከሙ ሁርባትን ፎርቢሶስ መጥመጥመን ኢቶ መለሜቶ ለቦዩነ ፉጫ ሽኩይቶ ኤዶ መንን ሁርባት መተ ይተከምበስ ኪንውት ሰከማ በጋር ይተከመዩ ኪኑ ሞላኩ ፈቶኪሶ መንሰ ይታራው እየበላ ማያደግ ልጅ በሽተኛ ነው። ከበዋሰ ገር ይተወለመን ኮንፈረንስ ጉዶል ላይ ዘመሩ በመናጀው ከዘመርከሙ ከበኩ ከባስተባባሪ መሰወለ በሰካ ለማረ ኮንፈረንስን ዘመሩ በዘማራን ቻይዌንሾ ሰበኩ በሰባከ ቻይዌንሾ ደሞ ማየሙ ቆጠር ዋሰ ገር ኩሮ አየንሾ አየና ደሞ ክንወ አድቀጥቁ የመተከሙ ሸይጣን ይተሙ ምን ኢሊቶኮክ ለተማረቃኔ ከማረግ ይልቅ ሶኮ አንደኛ ቆሮንቶስ 13:11 ላይ ጳውሎስ እንደዚህ ይላል፣ ልጅ ሳለሁ እንደ ልጅ እናገር ነበር፣ አስብ ነበር፣ ቆጥር ነበር። ጎልማሳ ከሆንኩ በኋላ ግን የልጅነትን ጠባይ ምን ብያለሁ ነው የሚለው? ሽሬያለሁ። ሊያከማ ኤዲ ያከሙ ሰገር ደበሰመዋን ጥግም ደበሰመዋን ወሮር ደበሰመዋን ሰውድ ደበሰመዋን ቡዘለከመን ይምሽ አከመን ከበልቆ አከምሉ ወስወድቆ አከምቢያን ከበላጋ ካይ ምን እንደሚተከም ቲረዱኩ ይመራው ይተከምቢያን ከበልፉና ነከም ወሮር ትኩ ይመራው አከምቢያን ከበላይ ምን ማከከም ሆፎሊ አከማ አከምቢያን ትውሲሶሃን ማናሞኮ አከመን ወለበን ቢሶኮ አከመን በልዋ አከመን መዳ ያከመን ማይዋ ቲር ሊኩ ይመራው ማትማታ ሊኩ ይመቻርኩ ይመራው ማነው ጫቋ ጌጃ ከተ አይ ምን ማጎ ወሪሩ ምን እንደማጎ ማነው ለኪ ኬራል ቲሪ ጉንድ ኢመድኩ ይመቻሮ ምን ካመነ ወዳኒ ካመነ ማናኒ ኢመድኩ ይመቻርኩ ይመሩ ታለ ምንን ሶሪንጂ አሞ ቆጨወሹ እንደመቻል ማበተው ማን እድኩ ይመሩ ማን ይጥሙር ለበው ወሽጮ በለሰኩ ሆሮረ ቀዶ ኮይመን ሐኪምን መሰኩ በተ እንደመቻራኩ ኦስ ኢትሞግ መተው ጭሉ ምን ቀረማ ኢትሞጉላ እሱ መሰረታዊ ሌላ ችግር ነው። ከባድ ሕክምና ያስፈልጋል። ኦድም ይተለባው ኩሮ ኢትኩይ ማይነገጆ ደባለ ኢትኩይ ማይነገጆ ደራይቶ ወላ ማሮይቶ ወላ ኢላ ኩሩማይ ሎባኔቶ ታለይት ማይሆነ ካልወይቶ ማኔዶቤ ሐወኮ ጩመነወኮ ከማላኪ ምን መስምሱ ታውታማት ክሊኒክ መስታተ ምን ያፉሲት ለያታው ኢቶን ለበጋኔ ነው ይጥዮስ እድም ሰባኩ ገጫ ኮለ የኖሮ ከሸሮ ላይ ኖሮ ከሸሮ ወጥ ቀለም ሲለ በሲቶ ለሄነ ነው ይዲው ከመታለው ምን በሽለ ጫዋ ኡምረት ኩይ ባደል በጣው መን ነው ለሐንዳር በጣው መን ነው ለሳው መን ነው ላይ ኦመን ይመናገል ለበሲቶ ለሄነ ነው ሰው መጨመር አለበት ማደግ አለበት ከበለበየ እንግዲህ ሶረንጆ መን ሰሳተን ታከሸራ ሶረነ ኮሎነ ቀበለ መንጭ እንግዲህ ይጎይ ሙሉ በመራይ ማኪን ታከኳለ ሰቡን በያፎይ ወረ ሆጋሽ ማኪና መኳ ቀበለ በየ ኪሎ ሜትር ማከዶይ ህይወት አይጨምር
ጤነኛ ልጅ አዳጊ ነው። ሄዶ መነመን ነው ሸራይታ ኮንነ ከመነ ደሮ ሸራጦታ እነ ኩሳይ ሀምቹ ወከም ምንም ሩባቱ ወከም አዶቤ አተለ ወከም ማም ወንደ መነ መነ ከሰከመ ወነን መንጀ ወነን ከሰከመ እንደ ንየነ ተከለ ያቋን ሳዮም ላይ ሆይ ይጥለያ መነም ሸና ደረን ከሰኩይ ከበወነን ከሰከመ ናነ ነከመነ ይወኮ ማየቃ ትሻገራለህ ትሄዳለህ ከማደ ፎርበቶ አው ከመጣ ታላላ ኦዲ ማረኩፋታው ማቶቶ ማሮበ ማይም በደ ማቶቶ ኮለን ምን ጎን በየ ማረኮ አሎ ማሮ ምንም ወፍ የለም አሎ ማሮ ነና ማቶቶ ኮመኑ እንደምትገታለው በኔ ማረከም በየ ማረኮ ጆርጆር በየ ማረኮ ማቶቶ ከማኩኩ ማቶቶ ወይም ክሮቢያን አጥተማኮ መገለጣ ክሮ ትሄዳ ሃን ነው ማረከም አየነ ማረከም hingbala marakam mamadakata marakam maisakena marakam mabalata balakam ekema batakam oken kurakam ben ebeye landichul okashare delitok matot yakabo landishom tamitamme bacharanjo ay kam matbayo malandichan mata wadanje dukamu amalason lesgat satamu illa glatito manadama matoto gareto hanoma nimini lokwa matiteto arwas mikel edaya ya sia kormatama yennot nimini ay nimini lokoy gutom de mitnawde anamala nimini loko kamacharakam yano gatano mancha mataka matobe gasta lay marakam be yonda nemtum be ane አሜን ለላተካ እደጉ ይስሐቅ ጡት ባስጣለ ቀን ታላቅ ድግስ እንደደገሰ መጽሐፍ ቅዱስ ዘፍጥረት 1:8 ላይ ይናገራል። ማሐጥ ቢንቸ ቀሩካ ማሚ ለመነው ቀረሙካ ኩጪል አንውኑሩ በለቀት ጫዋ ጨጉኩይ ራረም ለማንቶ አዲያ ከመተነ የዋዶራ መቋቀጦ ኮሳራ በርቼ ገትሲ ንዩማ ለበተነ የቀጦ ዋበተ ይብክም ካቦ ቀረሙ ኮዲ ሞዲ ያርተክቶየ ቀቀለክቶየ ጨጎ ሀነየ ኢሳደተየ ኦሊ ሙሪ ሙለና አማማን ሸናይ የብክን ዋውንቶላ አብራም ማያት ሃይቃችሁ ወትዋ አኑኒ ሆረቴ ወላ ኩክጮን ቀማሻሬና ሚንም ቀቅስለቴና ቀረሙ ኮይ ጭል ጨጋው ጎበን ኢሴ ኡምራ መጥቆታን ከብክን በሊ መተያም አኑኑራ ሁርባሽ መጥቃሬ ሞሉ እንደም ወሻ እንደም ዘመሲስኮ ማይና ኢጪል አኑኒ ዋሰደ በላኮ ዋይሎም ቢሆን ከበጣሎ ምን ሁንድም አኑን ነውኮ ሁንድም አቀጭ ፍጓኔ ሁንድም ቆቆኔ አካመነ ሶከሻ አካመነ ቤነ ደማለ አካመነ ቤነ ማይን ሙሉ በመራው መጥቶ ለካሮ መራውም እዳሎጥ ምን መራው መጥቶ መስጊድ መጥቶ በስዋ ዶራ ምን ሙሉ በየ መጥታረ ማር ይሄ ምንድነው የሚያሳየው? ሰው በገና እንጭጭ ነው፣ ገና ጨቅላ ነው። ገተናው መንጨ መደቀ ዋስ ሚሊ ተከማስ ወድም ኩሌ ኤሊ ገተከመው ሳሙኤል ሊኦ በለነ ከኤሊ በትችት ማምለጥ አይቻልም። ከማማት አሎት ምን ኢለገዋዶ ፓስተሉም ኢለገዋዶ ሎመን ከባዋዶ ኮሄር ከባዋዶ ወንጌላው ክሽ መኩቤላ በትችት በቅኔ በአሽሙር ለውጥ አይመጣም። ሳሙኤል ዋሩካሬ ኤሊ መንሸጥኩ ሳሙኤል ማደግ አለበት። መብራት አለበት። ቤቱ መከፈት አለበት። ብርቅ የሆነው የእግዚአብሔር ጸጋ አሁን መገለጥ አለበት። ለምን? ሕፃን እያደገ ነው። ቃሉ ጠበማይ ከዳን እስከ ቤርሳቤ የሚያገለግል አፉ ላይ ክብር ያለበት ኦሊሶ አያን ከዱምቸ ከበዋሮና በኢየሱስ ሊሌ አን ኢትቤቲ ገነ መገነዋም ኢትቤቲ ለቦ መገነው አከሞቤ ማና ኢቷኑን መገነው አከሙ ኢቶ ምቹር ኢትቤቲ ገነ መገነዋም ከመነን ሊሶ አያን ኢየሱስ ሚከበደሰን ሃሌሉያ ኮንፈረንስ መላ ዋሉ ማኒ እንኩም ምስለን ቁሞዮ መደነስ ያዋራ ኮከም አያን ኢየሱስ ምን ሆኖ ከበገፈረም ይኖ ሰገር በጦመን ላተከ አሜን። ዕብራውያን ምዕራፍ 5:12 እና 13-14 ላይ ስታነቡ ከክርስትና እድሜያቸው አንፃር አስተማሪ መሆን የሚገባቸው አማኞች ገና ለመማር እንኳን አቅም አልነበራቸውም። ጸሐፊው በጣም ተገርሞባቸዋል። ካኪን ነው ማን ተቆባሊ አንንችም ለሰሳኔ ለኮ ከበመውማማ ለሰከም ሆሮርምቤ ማይሜድም በሽልተቆ ሹፍሩ ማና ጣሎት ምን በሽልተቆ ጭልዋ ቆሮንቶስ መናንን ጳውሎስ መይቆ
ክንውን ቆጣለ ሩባቱ ወን ይንቀዳኮ ሁንደም በለም አማዮም ሙላ የሚገሰጽ እኮ አዳጊ እኮ ያደገ እኮ የናቱል ከባ ስራተ መድ ኩራም ቸርቾ ሶቤስ ምን ትመስላለህ? ኤዶም ሙቀት ይጣለው ምን ለተከሰመን ማለንስ ነው ከበየጁም ብክሩ ታመተን ተንተዋለ ማይታ ፓርቶች እንግዱ ወጣው ምንድን ነው ማን ለገ ማን ከፈሮ ወድም በግራንቱንም ዞን ይታለክ ሰማይ ወቆይ መዶቆይ ኦማር ወቆይ ማን ነው ወሮሮ አፉር አትከበ ይመንስ ይሆን ቆጣለ መንሲ አመና ከመነ ነሻቀከሙ ፈየመነ ነሻቀከሙ ኦሲንስም ሶግታራ ወሬ ነሻቀከሙ ኦሶሪ ጎበስ ተማሪ አነን ሰከተነ ሙሉም የሸቀሻቀከሙ ቶሚ ሆንሰበማ ለንድሻቀከመክ ይሰማላይ ላከምከናል ይወለንድች በጣም ጎበዝ ናት ትምህርት ተኩረከም ነው ቤተን ወንደመንም ቶሚ ተሞ ይባው ጥቢ ይባው ሁሸንታይም ነው ጥቢ ኮንሰየ ሰደንቶ ኮንሰየ ለሆ ይብላ አባባ ይገለኛል ለተተዋጡ ይስደረበውን እዲተው ትብሩ ይወጣው በቃ አባ ይገለኛል ማትቆኖሮ ተቆተነ ማይሰቁ ቆመራረን ብላሽ ተቆተ ከባይስ ማይነቁ ቆሙ እገራው ምክን እገራ ከመን ጀነቁ ቀከመ ታሎት ምን ሶዶ መን ጀነቁ ቀከመ መራመራ ፓስተች ወመን ጀነቁ ቀከመ አወንሳን ወመን ጀነቁ ቀከመ ሐራታይ ቆቆ ንውና ምንን ጡማ ክሮም ልውና ቀቅሰከ ደበለ ውላር እኮ ያቀቁ ቀከመ እገራ ከመን ነገር ከመ ይባል አቋር እኮ ደሩክ ዳይላ ይበር ዋር እኮ ይተ ይየን ሽቆ ይጦት ማረከማ ውሎ ማን ወረ አንመታ አዋድን በሽላቂ አመቀልበ መርማ ውላ እኮ ቤቱ ማማ ይየን ከበለለ ያቆክ ይናቁ ቆማ ይየን ኃይል ይጠብቀኛል ማለት ነው። አኔ በለመሩም ታይጣንኪኦ አይነሳም እኮ ይሄን ኃይል ቦታ አለው። አኔ ቤታውሉ በቃ ለምን እኔ 100 ሺህ ለምን አልቀጣም? ይሄ ነው ዘመድ ማይኩ እገራሞ ወራሽ ተሳኩ አኔ እገራም ተንኒ ያዋዶ ለምን ፈቀድ ሰውራ መረሜው እገራ ከመነን ቆቀከመ ከበጣሎት ምንና ማጠቀቆ ከመንጆን እስኪ መሪዎች ንገሩኝ። አማ እተቀ በጣም ከባድ ግሳጼ የሚቀበል ልጅ አለ ይካርለም ማይን በልስት ከያርታ ከባ ስፓስተች ያኮለስ ይን ነው መንጂ ምን ነው አቶ ሰሰዋታ በበለበጫ ተከተመልቶ ደስ ሲል ሰሃን ነው ስቶ ንገርኩ አብሎ ሰኮበለ ገደካል ለሚ በለ ሰኮበለ ተረከመች ከባ ኮይል በይመልሰው አተማ ስፓስተች እንዴ በኢየሱስም ላምሳት እና ቆለና ያካ 3 ከ10 ምን እየሰራሽ ምትመጪው አታዋዳች ከሰዋዳ ከባ ደሞ ማለቡ የከመመንም ዱ ይቅርታ የሽታጣም ይቅርታ ለሶም ለምለሶም በለሶም ከባ ይለምነኒ ኪወሮ ያያል እሰነከድኮ ኪነኒ ይነደና ወሾም የደን ከበድራማ በንቶም ለይክነና አንቆማም ይኮ ማር ወከስ ዋከስ አማ ነከመነ ጣሎት ምንን አማ ነከመነ ቆቀከመ ቃቾሪን ስማ ነከመነ ቆቀከመ ከባማ ነቆቀከመ ይሆን። ስለዚህ እድሜያችሁን ማይመጥን ነገር አታርጉ። ለመነ ነው መንጭ ልጉሲዋ ሚሶ ኦሶመነንም ለመነ ሲዋረም ይሄን ሊደመከመኝ ጋስመን ሊደሞይ ማንስ ኦሙልስ አፉ በይስ ሊውቀት ሲዋረም ይሶ። ስለዚህ እድሜያችሁን ማይመጥን የክርስትና እድሜያችሁን ማይመጥን ተራ ነገር አታርጉ። የመጨረሻና 1:6 የመጨረሻ ትክክለኛ ልጅ ሰራተኛ ይሆናል። እንግዲህ በጣንቹ ነው በጣንቹ ይለ ነው ገደነው መንጨ መደቃ በጣንቹ ይሄ ይለ ዮሐንስ ወንጌል 5:17 ላይ ኢየሱስ መዮ ለበሰቃ እያን ከበለፈ በበጦነት የቆይ በጦላ አን ሞድን በጦሞ ተመለያ አንድ በጣንቹ ቤት ማይ በጣንቹ ኢማንን በጣንቹ ዘዋርኮ ሁሉንም በጣት ይመርኩ በጥቤ ተገንተው መይ ከእግዚአብሔር ተወልዶ ዘዋሪና ዱርዬ መሆን በፍጹም አይቻልም። ከእግዚአብሔር ማህፀን እንዲህ አይነት ተራ ልጅም ተወልዶ አያውቅም። ልጅ ሰራተኛ ሲሆን የወላጅ ክብር ነው። የልጅ ለስራ መብቃት ለኃላፊነት የመድረስ ልዩ ምልክት ነው። ከሰራተኝነትም የላቀ በተመደበበት የሥራ ዘርፍ የማያሳፍር ሲሆን ደግሞ ወላጅ እንዴት እንደሚኮራ ሊነግራችሁ አልችልም። መተመነ
حنا كم قبص جمناش لك كم تشوى لكم هنا متكر مزماري جيجك على يوت مراما أودا فرموي أنا سي أملاو مش جوجان أمواتا مسنتينا أراد من قد ساكو مات مكينشون أجيني مويم إبل يمتنا ما من مغريو مسباي ملين كمويم باستريتا إسامة إن كديتو أنا حنا متناي أنا كباكي نوين كورينا سوما إنجلا بسكا أنا حنا أمد كوراكوا سومايو حنا أمد تمدا لو مايو إيه نابكو ملا بسكا حنا يتكم جبرانجت حنا كوراكم بأودانجت حنا أطولت أنا كنوين كورينا سوما ملا بسكا أما أني إرام يو بيت بكين هين كيد ودارو شيطوده إيه أمان سلو سمو أولم بيتشو جمانجو تكوتاي كوراكم سالم تكوراكم أمبا جوتا لوجي شفروس يكسمتا أي نندي جوتا أي بينغتمت أنا كوراكم سلوت إتامل جاباتنا نتنا غرو أي تقبم لمن يا أبات كبر نولج توسي صوبت بكنا أن مربيون ده وجوي كمار مراتبه وشوبة سلكما مراتبه إيه من أجرو يوراتبه ما كويو مرا رايت بتفكيرتيا كمان بكن دم كم دم ميشان كمان كاتشوبة أن كيسا وجوي دم ميشان أي ناقر ما يكم كافوري تيجي زيادة منهم قصة بيات بوجوجات كبيرتهم يهندروك أنقتي دفال متعافي بكنا تكوبلش متعافن شوفور بيت أن هن بلا مدبوكو تطول بيت أن كور بيت أن أتيما أوكو ماينا من شوفور بيت دكتور شو بيتي باستر شو بيتي جمران شو بيتي تطول لا بيتي تشلامي جبرك شو بيتي أم بقرا كواني بيتي مني تنسواني بيتي لسرات الناس هون يا أبات كراتو ሁለተኛ ጢሞቴዎስ ምዕራፍ 2:15 ላይ ለመንፈሳዊ ልጁ ይሄን ነው ያለው ቱሲሶቤ በጣም ቸተኮ ቱሲሶቤ በጣም ቸተኮ ወንጌል ባያትመን መንተንስመን ኢማን በቶን አያን በቶን አን የቡዋ መሮን በቶን ታሎት ምን አዋዶን ቱሲሶቤ ጦል መንቸተኮ አያን ቀራኮ ጢሞቴዎስ የከም መንፈሳዊ ቤትም ስለዚህ ማተሳፍሩ ሆኖ የማያሳፍር ሰራተኛ ሶስት ባህሪ ያለው እሱም ተናግሬ ጨርሳለሁ። የመጀመሪያ ትጉ ነው 6:1 ትጉ ነው። ምሳሌ 10:4 ላይ እግዚአብሔር ቃል እንዲህ ይላል የታካች እጅ ችግረኛ ታደርጋለች የትጉ እጅ ግን ባለጠጋ ታደርጋለች። ታካች ማለት ዝንጉ ማለት ነው፣ ስልቹ ማለት ነው፣ ሰነፍ ማለት ነው። ባጦ ሶድን ጋጋባሞል ኪንውን ማያተ አወጭ መደው ትጉ ሰራተኛ ማለት ማለት ማሳፍር ሰራተኛ ማለት 1:6 ትጉ ማለት ነው። ትጉ ከመጽሐፍ ቅዱስ እሱን የሚረዳኝን ቃል ነው ነገርኳችሁ። ምሳሌ 10:4 የታካች እጅ ችግረኛ ታደርጋለች የትጉ እጅ ግን ባለጠጋ ታደርጋለች። ታካች ማለት ስልቹ ማለት ነው። ዝንጉ ስልቹ ባት ሶድን ገሰዋነይም አቡላ ሶድን ጥናታ ሶድን ኦት ሶድን ለራላርም ሶድን ለራይም ሶድን ለርኮሽም ሶድን ማጥማት ገለው ካንሸ መመዮ ሶዳንሸ ነው ማለት ከፈከቱ ምጭ ሶዳንሸ ማዋርኩ መዮ ሶዳንሸ ማለት ሻውራት ሶዶ አቢላንሽ ሶድ ጸሎትስ ሶድ መጽሐፍ ቀረና ሶድ አዋድን ጉድ ሶድ ኩማት ማተማ አዋድ ባራ አመን ሶበሽ ቦጮ መንኮ ሶድ ጉዶ መኩይም ኮምራን ሰፋታው መንነ ሚኒስቴር ጉድ ሶድ ኩይ መተናም ነንጆ ገምባው ሀገር ደናሞን አመዳዋሮ ማወን ቁርባትቤ ኡልቤ ማቤ ለችቤ ፎርቤ አያንቤ ለመቻራን መት ያወራ ኮይም እምን ትጉ እስኪ ድምጻችሁን ከፍ አድርጉና ትጋት በሉ። አዎ ደግሞ ምሳሌ 12:24 ላይ ሌላ ተጨማሪ ልንገራችሁ የትጉ እጅ ትገዛለች የታካች እጅ ግን ትገብራለች። ወመንቸንገን ያው መንቸንጋናኒዮ ሄሎ ወጨከመ ወመንቸንገን ያው መንቸንገ መገረኒዮ መገራይዮ ሃናኒዮ
ከማን ወምላ አየተ ባለው ከያሬ አማ የውማ ሄኖ ይረግዳ የቃቷ ካይሶ ማረነ ያለው ካይሶ ማረ አትመገራነ ያለው አትምንታንቾ አትበኔ ኪን ወሙላ አነ ወሙላ አታለውላ ውቶለሰ ሂኖይ ውቶለሰ ኤዲያኦ ደማው መንጅ እንግዲህ እሺ እወድን ሱርሱራ ሽክሽካ ማይ መስደረሰ ነፍቶ አጠገባችሁ ያለውን ሰው እግዚአብሔር በትጋት ይባርክህ በሉ። ሁሌውንም ሴፍቲኔት ጡርባት መስዋዕት ነው ከሁላ ሁሌውንም ሰርዶ በቅሎ ደሞ ድምጭ ዋራማዩ ይወስሎ ለመራ ሰደንቶ እንዳመዘገበ ቀበሌን ቀጣይ ያሳፋሪ ደሞ የደመናኝ ሞላ ቆጣ ሹየ ወነን ቀጣ ትጉ ሰው እኮ ግማሽ ጥማድ በቂ ነው። መትኮልን ሻንቹ መትኮልን ያቆሎ መትኮልን ድንችች መትኮልን ወሽች መትኮልን ሂት መትኮልን መደ ጎቶ በየነ ትጋት አለዋ ሐራር መናየነ ጎዳዬው ሐራሩን ለመናየነ በጦመነ ሐራሩን ለመዳስ ባራን ነው ሰው ዘመራው እኮ ሙሉን ለመራው እኮ ትግዎች ናቸው ሰው የሆኑ መትመኪና ጨጓዶ ኦኬኔ ምንም የለው ዋራይምቤ እከምቤ ከማዝማት ዋሬን ቶራት ነፈራኩ ትጓር ለማ እስሞለያ ማለባ መኪና በቶኬው ለመቸመቱ ቤክ ማዮ ቀባሌው ዊታው ከማው ሶት መንቸን ዊታው ከማው ማተሙ ከማው ሸከምቤስ ንሞል ሁንደም ይየቅነው እንደ ሴቶች ትጉ ሆኑ። ካልተጋችሁ ትዳር ትመሰረታላችሁ። መስኮ ሱኩ የኪነው ወየው ለምጭ ወይቶ ተምጭ ለምጥቡ ሜሪው ለነት ወንድቱ የለው ተማታቶ ለሰ ማሰንታቶ ለሰ ደሞዞ ለሰ ኪቦርሲን ስም ላጣለ ከንግን ስም ላጣለ ኪደሞዚን ስም ላጣለ ምሽ ስለዋሉ ኦስናሉት ማትገቶች ማትኩል ዋረሉ ወመንሶ ሴቶች ማንንም ወንድ በላችሁ ላይ አጉል ስልጣኝ እንዳይሆን ከፈለጋችሁ ትጉ ተማሪዎቹ ነው። ትምህርት አታቆሙ። ለክፍለ ለጎነ መደው መቻተን ነው የሌና ለክፍለ ለመጻፈ ነው መተከም ለጎነ መደት ዋስም ከሌት ከባሙቶ ነመማን ማዳበተው ሰደን መጻፈ መተከም በለን ሰደን ክፍለን ሰደን ጎነ መደው ምን ልሰራ ነው? ማን መተው ጋር ነው አነስተኛና ተቃቅል ልታደራጅ ነው ምንድነው መስራት ነግረኝ ማህበቶ ከባቆ ወንድም እኮ በየው መድሳቀው ከላው በመንሲ አሜን ነው ተቀየረ መታቀው እግዚአብሔር ይምታው ማጥምጨነ ቆይ ማቲ ክራጋንቻ ዋድኩይ ከሸርጃ ከተደላቶ ቤት ሁሉ ይቀመሉ ክሮኳ አይደጋው ከተባው ለካረ ዋክዶላ አቤት ምን አደፈተ ይወላ ቤት ለዋለየ ማማሩ ምን አደፈተ የወላዋይ እስነማጋ ወሶ ምን አደብለን ተፈተክለ ማተኑለ ማተና ማማን ማሰ ጋስተከመን ከመን ቀተከኝ ትጉሁኑ መጀመሪያ ትጉሁኑ በስራ በትምህርት በአገልግሎት በጸሎት በስብከት በኃይል በሞገስ በትጋት በጭካኔ በመንፈስ በኃይል ትጎቹ ነው ገተነው መንች አፈርን ከሰነና ፋርን አያሩ በተቀመጠ ሃሌሉያ በኢየሱስ ክርስቶስ አሜን ሃሌሉያ ወያን ከነ ወገበ ያቶራ አሜን ከመመጥመጥ ወስሞም መን ኡሙሪ ቶም ወለመራ አኖ ለሞመት እንግዲህ ሐጃ ኮኪን አሜን ያካ አሜን ሐሞቱ የተሰሰ እረ በኢየሱስ ከመ ጦባ ዘመሮ መፍቀተና ማጣ በየተው ወያ ወገራ ፎቃ ቢንቢያጌ ነጋትል ምን ይመስላል ነቃብ አማና ተጦለነ ፈዛዛ ማለት በተነ በተጥላው ሸምስ ካሰነ በተላ ማጽደቅ አለበት ባርዛፍ ጋር ስታለ ሁላ አመደረ ዋ መቆም የለበትም ጤኑ ለሳቆታው ቶበስ ጉዳይ ሙላዬ ባይድ ሃኔ ታታሪና ትጉና ነገ ሀብታም ትሆናለህ። ኮንፍራንስ መካፈል ብቻ ትጉ መሆን አለበት። ትጉ መሆን አለበት። በትምህርት አንደኛ ውጤት ማምጣት አለባችሁ። ሰቃይ መሆን አለባችሁ እንጂ በወንድ ፍቅር መሰቀል የለባችሁ።
ደውሎ አማቲር ቢላ ኩሉልቱ ይመናት ሉት ፍሬ ተማትታለ ፍሬ ጀበራሙን አንጎሞ ይተፈጨቁ ምን ያረጋል? ምን ይፍሳ ምን ያረጋል? ምን ያረጋል? ቢሉ ለእንግረት ብርምነ እኮ ለምሰካ ኦስት ብርምነ ፎ አነን ሜሴጅ አጎ ማልውንም ቤት ብርምነ ፍሬንም ካለ ለአባት ሜሴጅ ይላካል። ፍሮን ለኪቤቲ አደጋ ቢፈጠር የለንበትም ከበኔውን ለመመት ብርምነ ሸዋዮ ከውለቤ ከማን ተማረ ዩኒፎርም ቀየረን ሙለቢል ቦርሰን ነመዳተ መሮ ወሰለ ደካንሳይ ቀየራቴ ከተመኘኩ ይሶ ደጎላ ከማረ ገርኩ ያሮ ተማረ መነሰ ደብተር ያሮ አየወዶላ ሄሎ አየወዶላ ይድገጋ ሸምተሙላ ቢለሙላ ደቁተሙላ የአመንዝራ ወንድ መለማመጃ ልትሆን ነው። መተንበይ በሆነ ካላ የመወሰለይ ዩኒቨርሲቲን ሌክቸረር ከሆነች ማንም አይደፍራትም። መላያ መጣይ ሶሪያውን ደቂቃ ወጫ ለሚሽን ቀከሞ ሆረር በጣቆታኔ ኦቴ ጃይ ተመታኔ የማንም ዱርዬ መለማመጃ ነው የምትሆነው። ሂሳብን ቀንሰው ትጋስ ቀንሰው የሰማይ ነው ቻካ ፕራዲያስ ከመንጤሶ አያን ዋሱሚ ምን ይዋር ሃላሎ ኩብሪም ለምን ያክሳቆ ከሰህነ ጀላኮ አማሩ አቤት ዋቶ ዋሮም አፈጨክስ ጋሶ ሞተ መጣም በያ በጣም ጀከኮታና አራራራ ከፍተኛ መስሪያ ቤት ነው። እሺ ዩኤን ላይ መስራ ስደውል ትመጣለች። የተባበሩት መንግስታት መስራ ትመጣለች። ተው የተባበሩት መንግስታት የአብይ ዋና ጻንስ ማን ነው የሚሰጥ እንዴ? የደህንነት እኮ ይቆጣጠራል እኮ። ተው ሌላውን የዋቸሞ ዩኒቨርሲቲ ዋና አስተማሪ ብትሆን በደወል ከሳት ከች ትላለች። አትመጣም። ለምን? ብርቅናት ብዙ ይፈልጋታል። ቋምበኩ ሸፈይ አከበን ደወለ ከበዩ እንደም ከስካሳ ፎሞ ስልክ ውቶን ያከማ ቀፎመም ወሞ ሀጭ ምን ይመስላል ይሄ የተኮላሸ መንፈስ? ለንደን ጣይ ማይናውራኮ ኢጣንጂ ማሮበክ ሂዲ ማረቢ ማህና ዋሮቤ ለንደ ጋሳ ማሮላ መቡችናሮ አኖ ማከ ዋሮላ በደት ተናሮ ማከ ማሮላ ለማን ማን በደቶቶ አናሮ ማከ ወላ ሻሚነ ጥነት ወላ ሰው እንዲረክሳል ሀልተ ያቋመነ ከሐልሜ አትነግረኝም ሐልሜ ከበተሞሽ ቀብዱ ወከም የመነቀረማኮ ይርካሽ ወይ ጌታ ኢየሱስ በክርስቶስ ደም ተዋሽቶ ሰው እንዲጠራ ይሁን። ቢያንስ አባቱን አያስከብርም። እየንጣም ዋሬ እየለስሊ ሳኳኔ በተራኳኔ ይምዱን ተሞ ሙግተሞ ሻይጎግ መሮሞዮ አንተ አለተ ኢየሱስ ይተረ ኤሲሶ ያን ከበላገ ትጉ ሰነፍ አሳፋሪ ነው። ሰነፍ ገልቱና ዋልጌ ነው። ሰነፍ ዱር አደር ነው። ሰነፍ ሆዳደር ነው። ወዛደር ሳይሆን ሆዳደር ነው። ለሆድ ነው የሚለው 1:6-4 ታታሪ ሰራተኛ ማለት አንድ ነው የሚቀረኝ ታማኝ ማለት ነው። ታማኝ ሰራተኛ ማቴዎስ 25:23 እና ቆላስይስ 1:7 ቆላስይስ 1:7 ላይ ኤጳፍራ ታማኝ የክርስቶስ አገልጋይ ነበር ነው የሚለው ጳውሎስ። አንደኛ ጢሞቴዎስ ምዕራፍ 1:12 ላይ ለአገልግሎቱ ሾሞኝ ምን አድርጎ ስለቆጠረኝ፣ እስኪ ድምጻችሁን ከፍ አድርጉና ታማኝ በሉ። ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አምኗችሁ ለጠራችሁ ወንጌልና ሕይወት ተመጣጣኝ ቫልዩ ይኖራችሁ። ቅሽቅሽ ቅልቅል አትበሉ። ሸለቀቆት አትንቀሽቀሹ። አጠገባችሁ ያለውን ሰው አትንቀሽቀሽ በሉት። ሰቦለ ነው አማርኛ በትበት ይተይለ ውሸት ይለ ቀበህ ይለ አመንም ታቶሃን ይሄ ይለ ታማኝ አድርጎ ነው የቆጠረ። ጥጉበይ መትቴ ጥጉዱኒ መትቴ እዋያን ሆግቴ ታማኝ አድርጎ ነው የቆጠረ። አልነበርክም አድርጎ ቆጥሮሃል። በቃ በዛ ልክ ነው። የማያሳፍር ሰራተኛ ታማኝ ነው። ለስራው ታማኝ፣ ለሰዓቱ ታማኝ፣ ለገባው ክዳን ታማኝ፣ ለቀለበቱ ታማኝ፣ ለህይወቱ አሁን ታማኝ የታለ? በትዳር ታማኝ አይደለም። የዚህ ጊዜ ሰው በአገልግሎት ታማኝ አይደለም። ካመነዋዳን ደሞዝ ለበየው በረው ለቸርች እኮ ታማኝ አይደለም። አሁን አገልጋይ
ደሞ ለንሰካ ወከበዮ መሮ ከበዮ ቶምሽ ወከብል ለሚሽ ወከላ ለማንም ጦማዮ መራመተው ቢዝነስ ሆኗል። አሁን አገልግሎት ታማኝነትን እንዳትጥሉ። እርግጠኛ ነኝ ከ13ቱ መጥሪያ የመጣችሁ አብዛኛዎቹ አገልጋዮች ናቸው። ታማኝ ሁኑ ፕሊዝ፣ ታማኝ ሁኑ። ገንዘብ አይደለም የአገልግሎታችን ሞተር፣ ህይወት ነው፣ ኢየሱስ ነው። ታማኝ ሁኑ። ለቤተ ክርስቲያን ራስ ታማኝ ሁኑ። ለሞተላት ጌታ ታማኝ ሁኑ። ለዋናችሁ ታማኝ ሁኑ። ለህይወታችሁ መሪና ጠባቂ፣ ለነፍሳችሁ እረኛ ለጌታ ኢየሱስ ክርስቶስ ታማኝ ሁኑ። እስኪ ድምጻችሁን ከፍ አድርጉና ታመናለሁ በሉ። ታማኝ ሁኑ። በእጮኝነት ታማኝ ሁኑ። መጥለምሽ ለመርቆን ጠሞ እንግዲህ ያከሙ ደቡብ በቀሰው ከበያን ወሶልታ እቤቴ ብራለም ማን ነው ቆይ ተመሽ ለማንድሞ ወዲን ወጨፍሶ በቤቶ ኪን ዋህራ ከበላንድች ኪን ዋቲሩ ከበቤቶ አትምን ደበል ሙልማን የጅሶ አመስቴ እንደሎት ኪን ሆነ ታማኝ የታለ ያሲ ሰው ተከም ኩምረሽ ተከመን ንየናም ዶለ ቁበገና ምትተው ጋስላንድች አይ ቤት ሞልሞ ኦኮ በፍጹም ነውር ነው ሙሉ በነ አንጨበጥ ሞምና መነ ማጠንተ ተመተሙ ማይና አን ቀብደላሞ ማሃ ቀለበታ ትዳርስ ቶይone ጉማገና ቆኮ ከበድገ ምን ችግር አለ ደደም ወሰነ ማማረ በል መተወጥቶ እንደው ነው ወስ የሆነ ባስምን ታማኝ ነው። እስኪ ድምጻችሁን ከፍ አድርጉና ታማኝነት በሉ። ታማኝነት በገንዘብ ታማኝ ሁኑ። ጌታን በማገልገል ታማኝ ሁኑ። አስራት በመክፈል ታማኝ ሁኑ። እግዚአብሔርን በመፍራት ታማኝ ሁኑ። ለእግዚአብሔር በመስጠት ታማኝ ሁኑ። በሰዓት ታማኝ ሁኑ። ፓስተር ይቴደ ሲዋስተና ቶሎ ብለና ትዝ አለኝ ማታ ዛሬ ጠዋት ፕሮግራም ስንት እንደሚጀምር ነው ነገርካቸው። 3 ሰዓት አይደለም ካየታጣ ሁለት ተኩል የሚጠናቀቅበት ነው የተባለው ፕሮግራሙ ሳይሆን የቀረጻው። የቀረጻው 2 ሰዓት። ስንት ሰዓት ተጀመረ ዛሬ? 5 ሰዓት። 4 ሰዓት ወደ 4 ሰዓት ተኩል ወጣችንም ከደሰ ወደ 5 አካባቢ ቆጳ ነው ሞም እኮ ማስተባበል የማይቻል አይደለም። ወርቆ አሁን ደቀ መዝሙር አለ አውናል ሀዊም እኮ ጎታው ወን ደናም ሰነው ጫከም ሀውና ማታ ሀውና ማታ ተባረክልኝ። መጽሐፍ ቅዱስ ጉረኛ ነው ማለት ሰዓት ሲሪየስ ነው። ለምለሙ ኤቤለሰ አይ ጠኖሞ ዮሰስሰህ ጠኖሞ ዮሶርሰህ ጠኖሞ ዮንትሰህ ሰማየሎን ሳሞ አሁን ለኛ ቃል ኪዳን ዝም ብሎ ነገር ነው። ኤብከነ ተነነ ያንነ ወንጮሞ ቃል ኪዳን ቦታ ሰዓት ቀጠሮ በጣም ተራ ነገር። በሰማይ ሲሪየስ እግዚአብሔር እውነት ተናጋሪ ነው። እግዚአብሔር አይቀልድም። የቀልድ ጊዜ የለውም። ሲናገር የምሩን ነው የሚናገረው። የሚፈልገው በዚህ ህብረት ታማኞችን ነው። እኔ ለመርቃችሁ በጌታ በኢየሱስ ስም በታማኝነት ቅባት ተሞላችሁ ሆኖ የመጨረሻና የታታሪ ሰራተኛ ምልክት 163 ዓላማ ያለው ነው። ዓላማ ሰራተኛ ለሆድ እንጂ ለሆድ ሳይሆን ለግብ ነው የሚሰራው። ለሆድ የሚሰራው ስብዕና የጎደለ ዱርዬ ብቻ ነው። መጥመጥመን ክድዋኔ ኢቤቶ ሀራቅ ምታረም አሜሪካኒ አስልታረም ብሬ ኦካረም ባንካይ ኦካረም ይሄን ምሽሶ ያንግቺ በጠቃ ይቦምበቶ ኢትምና የሆነ በጠከሞ ማን በጥን ቆጨሞ በግነ ነበቶ መጥመጥ አኖ አሜሪካኒ አሰከም ቢሬ ሆነን በልበጥበጦ ሆነ የሚገርም እኮ እንደዚህ ሰው አለ እኮ ምድር ላይ አይ ይሄን ምሽሶ አነ በጠቆም ብራ መጥቤቶ አሜሪካን መስኮይ ማጣና ቤት መሳከ የለህ ሀውቤ ከየም መንግስትን አቶራራማ ሳሞ በኪን ከየላከው ማራው መኮ ማይን ኢሳን ድጭምሽ ያኮ ማይ ከገጎ ማመሉ ካሳቂ አማ ኩኪዩም የርመስታይ ባሙ ቶምብሪን ከማላኩ ማይን በተቃሟኒ አይገርምም? የሰው ተፈጥሮ እንዲህ ነው። እግዚአብሔር ሰውን የሰራው እንዲህ ነው። ምን እንዲሆን ተቀማጭ አይደለም፣ ተጧሪ አይደለም፣ ለማኝ አይደለም፣ ሰርቶ እንዲኖር የሚሰራው ለዓላማ እንጂ ለቀለብ አይደለም። ስራ ደግሞ በመጽሐፍ ቅዱስ ወርሽፕ ነው። መጥመጥቃው ማን ነው ላይ ባጤ ለሰገ በጣር እኮ ይሄ። ስለዚህ ስራ የምን ውጤት ነው? የኃጢአት ውጤት ኔቨር በፍጹም። የስራ ጫና ነው የበዛው እንጂ ስራ ከኃጢአት በፊት ነው የነበረው። ስራ ወርሽፕ ነው። ስራ አምልኮ ነው። ገነተን መሳፉ አዳም ባጤ ለግመይኮ
ጠብቃትም አብጃትም ነው ያለው። ማበጀትና መጠበቅ ስራ ነው? ቀልድ ነው? ከባድ ስራ ነው። በዓለም አቀፍ ደረጃ ትልቅ ደሞዝ የሚያስከፍለው በእነ አሜሪካና አውሮፓ ይሄ ስራ ነው። ማሳመር፣ መጠበቅ፣ መልክ ማስያዝ ትልቅ ስራ ነው። ፓርኮችን ማሰናዳት ትልቅ ስራ ነው። የቱሪዝም መዳረሻዎችን ክሬት ማድረግ በጣም ትልቅ ስራ ነው። ስለዚህ ከኃጢአት በፊት ስራ ነበረ። ስራ ፈት አይደለም የኛ አምላክ፣ ሰራተኛና የፈጠረው። ዱርዬን አያውቅም እግዚአብሔር። ዘዋሪ ልጅ የለውም እግዚአብሔር። ገልቱ ልጅ የለውም እግዚአብሔር። ለቃቃሚ የለውም እግዚአብሔር። ዘዋሪና ተራ ልጅ የለውም። ዋ ማኅፀኔ ፍርቆስ ወንድም ሎምቢ ህቢ ጌጃ ከሆን ለዓላማ የሚሰራ ለዚያም ደግሞ ትጉና ታታሪ ነው። ኤፌሶን 2:10 ላይ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ከስራም የወንጌል ስራ ደግሞ ተሰጥቶናል። የሚሻል ስራ ተሰጥቶናል። ሰውን የማዳን ስራ ተሰጥቶናል። የኢቫንጀሊዝም ስራ ተሰጥቶናል። ወንጌል የማዳረስ ስራ ተሰጥቶናል። ባሌ እንሄዳለን፣ ጎባ እንሄዳለን፣ አረብ እንሄዳለን፣ ሙስሊሞች ያሉበት ሀገር እንሄዳለን፣ ያልዳኑ ሰዎች ያሉበት ሀገር እንሄዳለን። በቸርች ግቢ ብቻ እንንከባለንም። እኔ በዚህ ዕድሜ ጥይት በብዙ አቅጣጫ እየተተኮሰ አገልግዬ አውቃለሁ። ብሔሮች ተጋጭተው ከዚህ የሚተኮስ ጥይት ወደዚህ እየሳተ ህይወት ነው፣ አገልግሎት ነው፣ ወንጌል ነው። አማራጭ የለም። እስከ ለተሞት እናገለግላለን። የኛ ዘመን የሚጠቀለለው እያገለገልን ነው። ምን ወንጌል ለስራ የተፈጠርን አማን በመንስ በተሄ መተይችስ በተሄ ኡል ማሮ የመንስ በተሄ አፈረ ማን በመንስ በተሄ ሙልማን አራሞበ መተይች በጣንችስ በተሄ ሶዶ ተቆጥ እንሶሮ ተቆጥ ኢየሱስ ይመጣል። ማራናታ። አጨብጭቡለት ለጌታ ክብር። ተረባርባችሁ አገልግሉ። ቀልድ አይደለም ወንጌል፣ ፌዝ አይደለም ወንጌል። ከቦታ ቦታ ሄደው ኮንፍራንስ ላይ መዝለል አይደለም ወንጌል። ያልዳነ ሰው አለ። ሰው በዘረኝነት እያለቀ ነው። ሰው በኤችአይቪ እያለቀ ነው። ሰው በጎጥ ፍቅር እያለቀ ነው። ሰው በቤተሰብ ፍቅር እየተመታ ነው። ሰው በጾታ ፍቅር እየረገፈ ነው። ሰው በኤችአይቪ እያለቀ ነው። ሰው በልዩ ምትሃት እያለቀ ነው። የመሬት ነውጥ እየመጣ ነው። ሶስተኛ የዓለም ጦርነት አሰፍስፏል። የዩክሬንና የሩሲያ ጦርነት ጋብ ካልፈጠረ ምንም ጥያቄ የለውም። ቀጥሎ የሚከሰተው ሶስተኛ የዓለም ጦርነት ነው። ሰሜን ኮሪያ ሚሳኤሏን ጠርጋ ቁጭ ብላለች። አሜሪካ ነገር ፈላጊ ናት፣ ቆስቋሽ ናት። ቻይና ከማን አንሳ ዝግጁ ነኝ ብላለች። ባለፈ ከየትም ለሚመጣው ጦርነት ዝግጁ ነኝ ብላለች። በኢትዮጵያም ጦር በዝተዋል። ሰላም የለም። ምድር ተናውጣለች። ኢየሱስ ሊመጣ ነው። ማራናታ። ንቃ በሉና ወንጌል አገልግሉ። አትቀልዱ። ከዝማሬና ከዝላ ያለፈ ህይወት ይኑራችሁ። አሜን። ኢየሱስ ዋሪነት አመሽ ፍሮጨቆት ወንጌልን ፍሌ ታለው ምን ምንጩር መንከ ደቀ መዝሙር አፍሮ ከመጣ ፓስተሽ በሽማው እናጨነው ሆነ ሂሞ ፓስተሽ ወጭ ሶመን ሆጊም ማይመይም ለብሰካ ደቀ መዝሙር የለም እዚህ ጉባኤ ቢኖርስ ፓስተሬ ተናግሮኛል። እንኳን እግዚአብሔርን ፓስተሩን ያከብራል። 2 ሰዓት ብሎኛል። ባልበላም ባልጠጣም ቡናው ገደል ይግባ። ለምን? ፓስተሬ አዞኛል። የማባህሪ ነው የደቀ መዝሙር። እዚህ ላይ በነገር የተለከፋችሁ ብትኖሩ እንጂ ደቀ መዝሙር ቁጥር ትንሽ ነው ማለት ነው። ለምን? አልታዘዛችሁ። ደቀ መዝሙር ባለፍሬና ታዛዥ ነው። ለታዛለባችሁ ከኖ ጣለው ምን ማንጃጀ ከመኔ ማህሪጃጀን ተቆየ ለከም ቤልዋ ወጨከሙላ ሙልማዮ ሰሰዋለ ሶራዋለ እክስ እኩወይ ተከመኔ ማህና ተቆየ ወጨከመ በጋኔ ለከሙኝ። ይሄ የእናንተ አቅም ማጣሪያና ማሳያ ነው። ቀልጠፍ እንበል፣ ቆፍጠን እንበል፣ ዘርፈ ብዙ ጣጣ እናራግፍ። ያለ መጠን ሌላ ነገር ውስጥ አንግባ። በመጠን እንኑር። ቅልብጭ ያለ ህይወት እንጀምር፣ እንታረቅ። ኢየሱስን ጣልቃ እናስገባ። እሱ የህይወታችን ማዕከል ይሁን፣ ዋናችን ይሁን። እሱ ይምራን። ኢየሱስ ይመጣል፣ እኛም እንገላገላለን። ማራናታ ማራናታ ማራናታ። አጨብጭቡለት ለጌታ ክብር። እግዚአብሔር አምላክ የተባረከ ይሁን። በሰላም ጀምረን በሰላም ጨረስን። ጌታ ረዳኝ። ቆጳን በጉልንም ኪሎም አጨብጭቡለት። ኪሎም አላቀጠንኩም፣ አልበለስኩም፣ አልቸለስኩም ወይ ደሞ ይሽክነውን መቆቀነስም ወይ ምንም እንገቷስም ወይ ኩሩከነ ጉላ ሁንድም ሆሮራ መንከሄ ሰገሪ ማለካ አሜንለ ማታ ፕራዳ ሳካባ ከመሰረት 3 ድምቻል ከጣሎት ኮንፈረንስ በኋላ በጣም ነው የተከማያን ማርያም ነው ከበልክ ነው ሚኔ ማቺ ቮላሪያዲስ ሜቶፕራ ከባን ለምሎ ሞም መቶ አንሸቆመን ለምካ ዱነ ጌሮመን
iragoncho mane no wasina wando mo yobagan iragoncho mane manna edo batana bantombe wati basaka baraba leva sako baraba lava saka barlande che boto kam magaleta na wani mo isobe kakka mo isone na mig vatias nan no magara havil kayara kadale do man mo acha basa prova shilarada mevasia ሎቶፕራ ጫመደ በሶመን ሞመለ ወይፋ የወንጌል ስልጣን ነው። አሜን በላይ በኢየሱስ ዱና ገሮማን ዱናም ጨምቀት ገሮማን ሞመል አነት ያማን ላራ አሜን ሆራ አቻፓ ዱር ገረ ከንከታይ ዱና ገረ ከምቢያነይ ዱግ ተቀፍሷነ መላየ መጣዋነ ወራቸ መጣዋነ ሎከ መጣዋነ አነ ሞም ከን ገሮላ ዋባን ሰብራ ሀቲፋን ያላራባሽ በለው ከለሰግል ነፈረን ለሆበላን ኪዮኮ አያኖ ከርኪዮኮ መራመራ ሀጆበከ አነተው ላራ አሜሪሆራ ዊባስ ሴላባ ማድፋቲያስ ኡቡኮቲ ሶማን ሀጅኮ ማን ሶማን መራኮ ዋያን ደበራው አመኔ ቦማን ቢያኮ ጣሎት ምንማን ነው ሶማን አነተው ማን አሜሪሆራ ዱን ፍሮማን ሞሙላ ከደ ኮንፈረንስ አገናመ ዱን ፊተከራቴ ሄለልታ ጭብጨባ ለጌታ ወላ ሀዲያናስ የፕሮካ ሀባናስ ለፋፋስ እዳማው ሶላ ሱም አጃራ ኮመን ሊሶላ ቦርቱ ለሱም አበላካ አጃራ ኮመን ሊሶላ ቆጳኖ ጮመን ሀንቀ ተበሮሞ ይሆላ መና ይዶመን መዝሙር ተበሮሞ ይሆላ ሁሉ ሾጮመን ኢማን ኮለ ሆራ አነተው ላራ አሚሮይ ዋገነ በጤና ተውማን ላራ አሜሪ ሆራ ከዱምቺ ኮፈል መሮመን ቤ እልልታ ለጌታ ዊሃስ ሬቫታትስ ቤካ ፖራባሽ ላቫታስ ሜቫንቱራባይ ጡወመን ነው የሚገርም ነው። ወጨ ሊሳን የኛ መስሪያ ቤት ነው። ሊሳኖች ማካባኒያስ ሙሉ ወጨኮት ሊሳኖች ከፌደራል መንግስት ቋንቋዎች ህግም በላይ ነው። ዋቲ ቫሪያ መታም ምርጫ 97 ይህም ስላክና መመት ከተሜ ሆቴል አንጉሙሽ ፌደራል ፖሊሱ ጎጎን ልሳኑን ጭሙይም ገባማ ይሄ የምን ሀገር ቋንቋ ነው? ሙካ ሜድን ሄቨን ነው። ረሃባንዳስ ፕሬካ ባባሽ በኢትዮጵያ አልተመዘገበም። ይሄ ቋንቋ የሰማይ ነው። የኮጮመን ማስያመን አሜሪ ከበጥሆመን ሞሙለ ጥሆመን ቀሬን ጥሆመን አታአለተው ላራ አሜሪ ኤላ ባሳካ መሲና መንፈስ ልጅሳኮ ያንኪኒ ታመይ ማረጊ ዶበስ በሊ ዶበስ ወደበይ ሄዳንጆም ሽኩይ መስሎ አያር ሰገሪ ማላ አሜሪካ ምን ይታም አታባስ ከባ መዝሙር ቀሬንቱ ኦኬን ማን ቀሬንቱ ኦኬ አጃላራ ባሳኮ ፕራዲያ ሄጅ መኩበያረም አንበ መኩበያረም ዱሃ መኩበያረም ደሞዝ መኩበያረም አንያማ መኩበያረም ሄገ መኩበያረም ኢማኖሽ መኩካ ቀሬን ጉዳኮ ማንዶ ቃነተው ማንዳራ አሜሪካ ኤኬን ሞናት ያዋንዶ ለዋኒ ኤኬን ሞክሶላ እልልታ ክብር አምጡለት ለኢየሱስ። ሃሌሉያ ሃሌሉያ ክብር ለጌታ ይሁን። አሜን። መናገር ፍሮል መናገር ፍሮል ከባና ዋደል ለተ ሁሉ ቢሳዩ ከነ ዊል ሞላ ካምቤ ከነ ከባ ካሜራ ኮለ ይኮለ ተወታ የባይ ፓስተር ይኮለ መንደበታኪስ መን ከባ ሀገር ተበላ ከመን ቢሶ ለመደለበ በመን ከባ ኮኖ ምን ሁሉ ያታ አፕራሲያ ያኮለ ዋራ አነቴው ማን ላራ አሜኖይ ወርደነው አንደነው አነ አያንደነው ማርያም ደነው አነ ይመነደነው ሁሉም ደነው አነ ለመንበይ መካው ማን አሜኖይ አቾላ ባራባስ ፕሬካቲያ ገደነው ምን ተሻላ መታ ኩበል ይበላይ ላታኩር ኩበል ይበላይ ኩበል ክበላይ ከበል ቀውቶ በእሳይ አየ ላራ አሜኖ ሄለልታ ክብር ለኢየሱስ ሃሌሉያ አትጠራጠሩ። አስተባባሪዎች ከፈለጋችሁ ጽፋችሁ ያዙ። ከድምጪ ለሶን ከነዚህ ህብረት ውስጥ ያልታሰቡ ድንገት እንደ መብረቅ የሚወጡ ልጆች አሉ። ምን አለ በሉ ጻፉና ያዙ። አሜን። አጅሞሙላ ሞም ጠለጥ ወይ ማየው ቀሮኬን ሞሙላ ተገላገለው አመድ ሮሳ ባናባሽ ዊሊያ ታሳፕራዲያ አውረን ተበሰማ ደጊፋ ታሲያ ሜላቫቲያ ለሚያንዳል
በዮ ለመሳይም በዮ ለመሽፍሩ በዮ ለመጋን በዮ ሟሟበከ ዱና ፍሮከን አነ ተወዳራ ቢሮ ሃሌሉያ ዊባስ የገረኮበ ማን ፍሮጎረ ጉጎ ይቺቻቻሳ ሜራ ወጮን መኪና ወጮን ሐሙስ ላሲሶስ ኮሪ ፍሮ ምን አለ በለኝ ሞሙላ ጊርቱፎስ ሞሙላ አንጀቶ ማኮስ ሞሙላ ኪፍያ በዳኮስ ሞሙላ ለምቢያጎስ አነት ያላራመ እልልታ ከበር ለኢየሱስ ሞሙላ ሚፋስ ሃራማ ሄላባ ቀፍቀፍ ቀሮስ ለሆበ ወሰደሙ ቀረው ለሆበ መዝሙሩ ዘመረው ለሆበ ስብከቱ ዘመረው መነፈረ ለሆበ ለዋመዳኩ ኢለጋመዳ ኢየሱስ በመሮከን አያላራ አሜሮ እልልታ ክብር ከፍ ያለ እልልታ ለጌታ አምጡለት። አቤት አፉልህ ወማሰን ምን ያደርጋል? ሁሉም ነገር በጊዜ የተገደበ ነው። ሳትደክሙ ማቆም አለብኝ። የሚገርም ክብር እያየሁ ነው። ክብር ለኢየሱስ ይሁን።